I don't know what you're going through today. You may be having a financial crisis, a physical crisis. ዛሬ በምን ሁኔታ ውስጥ እያለፍክ እንደሆነ አላውቅም። የገንዘብ ቀውስ፣ የጤንነት ቀውስ፣ በትዳር ውስጥ ያለ ግጭት፣ ማንኛውም ነገር ሊኖርብህ ይችላል። ግድ የለኝም ማለት አይደለም፣ በእርግጥ ግድ ይለኛል። ነገር ግን ምን እያጋጠመህ እንዳለ ባላውቅም አንድ ነገር ግን እልሃለሁ። በሰማይ ቅርብ አሳቢ የሆነ ብቁ የሚችል ጽኑ የሆነ ሰማያዊ አባት አለ። እሱም ያስብልሃል። እናም ጨለማ ቀናት እያለፍክ ከሆነ ዓይንህን ከህመሙ አንስተህ ወደ አባትህ ማዞር ይኖርብሃል። አባት ሆይ በሕይወትህ ውስጥ የሚሆነውን ሁሉ የሚያውቅ አባትህ በሕይወትህ ውስጥ የሚሆነውን ሁሉ የሚያይ፣ በሕይወትህ ውስጥ ስለሚሆነው ነገር ሁሉ የሚያስብ፣ በሕይወትህ ውስጥ ያለውን ነገር ሁሉ የመቀየር ኃይል እና በጨለማ ቀንህ ውስጥ ስትሆን ከታመንከው የሚረዳህ አምላክ ነው። ማስታወስ ያለብህ 4 እውነታዎች አሉ። ቁጥር 1 ማስታወስ ያለብህ የመጀመሪያው ነገር በሰማይ የሚወደኝ አባት አለኝ የሚለው። በሰማይ የሚወደኝ አባት አለኝ። ጨለማ ቀን ውስጥ ስትሆን ማስታወስ ያለብህ የመጀመሪያው ነገር ይህ ነው። ኢየሱስ እንድንጸልይ ሲያስተምረን እንዲህ ብላችሁ ጸልዩ አለ። በሰማይ የምትኖር አባታችን ሆይ። ይህ የሁሉም ሰው አይምሮ ያዞረው እስከዚህ ጊዜ ድረስ እያንዳንዱ እምነት፣ እያንዳንዱ ሃይማኖት አምላክ የራቀ ብሎ ያስተምር ነበር። አስቡት እስቲ፣ እግዚአብሔር ታላቅ አምላክ እኮ ነው። ታላቅ አምላክ ነው፣ ኃያል ነው፣ የኮስሚክ አምላክ ነው፣ ኃያል ነው። ምሕረት ሰጪ ሊሆን ይችላል፣ ግን በእርግጠኝነት አባት ብለው ማንም ሰው አይጠራውም ነበር። ነገር ግን ኢየሱስ ሁሉንም ነገር ለወጠው። የነበራቸውን ያንን ግንብ አፈረሰው። እናም ከእግዚአብሔር ጋር ስትነጋገር እንደ አባት አነጋግረው አለ። በእርግጥ በአረማይክ ቋንቋ የተጠቀመበት ቃል አባ፣ ፊደላዊ ትርጉሙ አባዬ፣ ፓፓ ማለት ነው። እያንዳንዱ የመካከለኛው ምስራቅ ልጅ የሚማረው የመጀመሪያው ቃል ነው። አባ፣ ዳዳ፣ ፓፓ ለመናገር ቀላል ናቸው። ስለዚህ ኢየሱስ ስትጸልዩ በአባት በመጸለይ ጀምሩ ብሎ ነገረን። እናም ኢየሱስ በመስቀል ላይ ሲሞት የመጨረሻ ቃላቱ በአባት ቃላት ይጀመራል። አሁን የኃጢአት ፍርድ ጊዜ አብቅቷል። አሁን ከእግዚአብሔር ጋር ታርቀናል። ስለ አንዳንድ ግዑዝ ኃይል ስለማይፈለገው የራቀ አምላክ እያወራን አለ። ከአባት ጋር እያወራን። መጽሐፍ ቅዱስ እንዲህ ይላል፣ ዮሐንስ ምዕራፍ 16 ቁጥር 28 ላይ ኢየሱስ እኔ ከአባት ወጥቼ ወደ ዓለም መጣሁ፣ አሁንም ዓለምን ትቼ ወደ አባቴ እሄዳለሁ አለ። ስለዚህ እግዚአብሔር አባት ብለን እንድንጠራው ስለሚፈልግ ስለ እሱ ምን እናውቃለን? ብዙ ሰዎች መጥፎ አባቶች ስለነበሯቸውና አባቶቻቸው የራቋቸው፣ አባቶቻቸው የናቋቸው፣ አባቶቻቸው አጥፊ፣ አባቶቻቸው ክፉ እንደሆኑ ያውቃሉ። የተነጠሉ ስለነበሩ ከቤተሰቦቻቸው ከአባቶቻቸው ጋር ይህንን ለመረዳት ችግር ይኖርባቸዋል። በሰማይ ያለው አባታችሁ ግን እንደዛ ነው አይደለም። መጽሐፍ ቅዱስ እግዚአብሔር አሳቢ አባት እንደሆነ ይነግረናል። እሱ ጽኑ አባት ነው፣ ቀራቢ አባት ነው፣ ብቁ አባት ነው። ከምትገምቱት በላይ ይወዳቸዋል። መጽሐፍ ቅዱስ በመዝሙር 103:13 ላይ አባት ለልጆቹ እንደሚራራ እንዲሁ ይላል። ማለትም እግዚአብሔር ለሚፈሩት ይራራላቸዋል። ይህንን በማስታወሻችሁ ላይ እንድትጽፉ ትፈልጋለሁ። እግዚአብሔር ከእኔ በላይ ይወደኛል ብላችሁ። ይህ ለእያንዳንዳችን አስገራሚ ሊሆን ይችላል። እግዚአብሔር ከእኔ በላይ ይወደኛል። እግዚአብሔር እንደሚወድህ መጠን ራስህን እንደማትወድ ታውቃለህ። እግዚአብሔር ከራስ በላይ ይወድሃል፣ ምክንያቱም እግዚአብሔር ፍቅር ነውና። እግዚአብሔር የፍቅር ሁሉ ምንጭ ነው። ሁሉም የመጣው ከእርሱ። አሁን እያጋጠመ ያለው ነገር ቢኖርም በሰማይ የሚወደኝ አባት አለኝ ማለት አለብን። በዚህ መንገድ ነው መጀመር ያለብን። ነገር ግን እርሱ ይወድሃል ብቻ አይደለም። ማስታወስ ያለበት ሁለተኛው ነገር ይኸውና፣ በዚህ አረፍተ ነገር ውስጥ አለ። በሰማይ የሚወደኝ አባት አለኝ ብቻ ሳይሆን ሁለተኛው ቁጥር አባቴን መታመን እችላለሁ። አባቴ በሰማይ የሚገኘው የሰማይ አምላክ እሱን መታመን ይቻላል። ልትታመኑ ትችላላችሁ። የእምነት ቃል ነው ይሄ። ኢየሱስ አባት ሆይ መንፈሴን አደራ
ሕይወቴን፣ ነፍሴን አደራ ላንተ ሰጣለሁ ብሎ ነው የሞተው። በእጅህ እንክብካቤ ውስጥ በሱ ውስጥ ሕይወቴን እሰጣለሁ ብሎ። ለዚህ ነው ይህንን የእምነት ቃል የምንለየው። አሁን በሕይወት ውስጥ ማድረግ ካለባችሁ አንድ ውሳኔ አንዱ ይሄ ነው። ማንን ትታመናለህ? ያንን ውሳኔ ማድረግ አለብህ። ማንን ታምነዋለህ? ሕይወትህን ለማን ታምናለህ እያልኩ ነው። ሕይወትሽን ለማን ታምኛለሽ? እኔ ምክር መስጠት ፈልጋለሁ ወይ ሐሳብ አቀርባለሁ፣ አበድራለሁ። ሁሉንም ነገር የሚያውቀውን እግዚአብሔርን መጀመሪያ ታምኑታላችሁ? እነዚህን ሁሉ ለማድረግ እኔ አንድ ምክር መስጠት ፈልጋለሁ፣ ሐሳብ ላቀርብላችሁ። ኤን እመክራችኋለሁ። ኤ እግዚአብሔርን መታመን ነው። ቢ ሁለተኛ ይሆናል በሕይወታችሁ ኤን ካስቀደማችሁ። ሲ የሚጎዳ እንኳን ቢሆን እውነቱ ግን ኤን ማስቀደም አለባችሁ። ሁልጊዜ ያንን የሚያደርግ አንድ ሰው አለ። እግዚአብሔር ፍጹም ነውና። እናም እምነትን ሁልጊዜ እንድታስቀምጥ በእግዚአብሔር ላይ እምነትን እንድታደርግ ዛሬ ኤን እንድትመርጥ እመክርሃለሁ። እየገባችሁ ነው? በእርሱ ውስጥ አባት ሆይ አደራ ላንተ ሰጣለሁ፣ በሕይወቴ አምናሃለሁ። አሁን በዚህ የጨለማ ጊዜ ውስጥ እያለፍኩ ነው። ኤ ቢ ሲ አማራጭ አለኝ፣ ግን እኔ ኤን አንተን መታመን እቀጥላለሁ እንድትሉ አበረታታችኋለሁ። የት እንደምሄድ አላውቅም፣ የት እንዳለሁ አላውቅም። በሚቀጥሉት 5 ቀናት ውስጥ የት እንደምሆን እንኳን አላውቅም። 5 ወር ይቅርና 5 ቀን የት እንደምሆን አላውቅም። መንፈሴን በእንክብካቤ ውስጥ በአንተ እጅ ውስጥ አደራ እሰጣለሁ። በመጽሐፍ ቅዱስ ውስጥ መዝሙር 33 ቁጥር 4 እንዲህ ይላል፣ የእግዚአብሔር ቃል ሁሉ እውነት ነውና ይላል። እና የሚያደርገው ነገር ሁሉ እኛ እሱን ልናምነው ይገባል። ቤተሰቦች፣ ጓደኞች፣ ያንን ስለ ማንኛውም ሰው ማለት አትችሉም። ማንም ሰው ስለ እኔ እረኛዬ ማለት አትችሉም። አንድን ሰው ወዳችኋለሁ፣ ግን እናንተ የምሰራውን ሁሉ ማመን አትችሉም። ምክንያቱም እኔ የተሳሳትኩ ሰው ልሆን እችላለሁ። ትክክለኛውን ነገር እንደሚያደርግ ማንኛውንም ሰው ማመን አትችሉም፣ ግን እግዚአብሔርን ማመን ትችላላችሁ። ባለፈው አንድ የተለጠፈ ስቲከር አየሁ እና እንዲህ አለ፣ እግዚአብሔር ተናግሯል፣ እኔም ማምናለሁ አለ። በቃ እግዚአብሔር ተናግሯል የሚል አዲስ ስቲከር እሰራለሁ አልኩኝ። እግዚአብሔር ተናግሯል፣ እኔም አምነዋለሁ። እውነት የተመሰረተው በማመን ላይ አይደለም። ጨረቃ ከድንጋይ የተሰራችው ነች ብዬ ስላመንኩኝ እውነት ነው ማለት አይደለም። ምክንያቱም ከድንጋይ አልተሰራችም። ጨረቃ ከቺዝ የተሰራች ነች ብዬ ስላመንኩኝ እውነት ነው ማለት አልችልም። ምክንያቱም የማምነው እውነት አይደለም። እግዚአብሔር ተናግሯል ግን ከተባለ አበቃለት። እውነት የሚለውን የእግዚአብሔር ንግግር ዲፋይን ያደርገው ይወስነው። ኢየሱስ አሁን ለምሳሌ ኢየሱስ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ሲል ይህ ቃል በግሪኩ አምኡህ ፔሪቲ ማለት በትክክል ማስቀመጥ ወይም ዲፖዚት አደርጋለሁ ነፍሴን በአንተ ውስጥ እያለ ለደህንነት ሳጥን ውስጥ ልኬ ባንክ ውስጥ ገንዘባችሁ እንደምታስቀምጡ ለሱ የሚጠቀሙበት ቃል ነው። የደህንነት ማስቀመጫ ሳጥን ምን እንደሆነ ታውቃላችሁ? ባንክ ውስጥ ስትሄዱ አንድ በጣም ትልቅዬ እና የተከረቸመ ሳጥን አለ እና ውድ የሆኑ በጣም ከፍተኛ ንብረት የሆኑ ለደህንነት ሲባል በዚያ ሳጥን ውስጥ ይቀመጣሉ። ብዙ ብር ተከፍሎ እና በዚያ የደህንነት ማስቀመጫ ሳጥን ውስጥ ይቆለፋል። ደህንነቱ የተጠበቀ ነው ማለት ነው እና ማንም ሊደርስበት አይችልም። እዛ ስፍራ በዚያ የደህንነት ሳጥን ውስጥ የተቀመጠ ገንዘብ ያደርገዋል። ይህ ቃል አደራ መስጠት ማለት ነው። በግሪኩ ተመሳሳይ ነው። እንዲህ ትላላችሁ ከኔ ጋር፣ እግዚአብሔር ሆይ ሕይወቴን ላንተ እሰጣለሁ። አስቀያሚው፣ መጥፎውን፣ መካከለኛው፣ እነዚህን ሁሉ እያንዳንዱን ክፍል በአንተ እጅ አደራ እሰጣለሁ። አደራ እሰጣለሁ። መልካሙን ማንኛውንም ነገር
በደህንነት ሳጥን ውስጥ አስቀምጠዋለሁ በሉት። ሕይወቴ ዋጋ አለው። ስለዚህ ዋጋ ያለው ውድ ነገር ስለሆነ በእግዚአብሔር የደህንነት ሳጥን ውስጥ ነው መቀመጥ ያለበት። ነጥቡ ይሄ ነው። ለእግዚአብሔር የምሰጠው ማንኛውም ነገር እንዲንከባከበው ማመን ትችላላችሁ። ማንኛውም የምትሰጡትን ነገር ዕቃዎችን ለሌሎች ሰዎች መስጠት እኮ እችላለሁ እና ሁልጊዜም እንዲከባከቧቸው ግን ማመን ግን አልችልም። ግን እግዚአብሔር በዚህ ቁጥር ውስጥ ከሚቻለው ነገሮች አንዱ የታማኝነት ማንነቱን ማወቅ ትችላላችሁ። በሰማይ ባለው የደህንነት ማስቀመጫ ሳጥን ውስጥ ተቀማጭ እንዲያደርግ ሕይወታችንን እንዲያስቀምጥ መፍቀድ ይኖርብናል። እግዚአብሔርን በዕቃዎቻችሁ፣ በንብረታችሁ፣ በሕይወታችሁ፣ በነፍሳችሁ ዋጋ በምትሰጡት ነገር ልታምኑት ይገባል። ሰማያዊ አባታችሁን ምን አደራ መስጠት አለባችሁ? እስቲ ንገሩ። ሰማያዊ አባትሽ ምን አደራ ማለት አለብሽ? እሺ አላውቅም ልትሉ ትችላላችሁ። እሺ ትንሽ ፍንጭ ልስጣችሁ። የምታስቡት ማንኛውም ነገር ስለ እሱ የምታስቡት ለሰማይ አባታችሁ አደራ መስጠት ትችላላችሁ። ስለ ጤንነታችሁ የሚያስጨንቃችሁ ነገር ካለ ለሰማይ አባታችሁ አደራ መስጠት ትችላላችሁ። ስለ ወደፊት የሚያስጨንቃችሁ ነገር ካለ ለሰማይ አባታችሁ አደራ መስጠት ትችላላችሁ። ስለ ትዳራችሁ ወይም ስለ ማግባትሽ፣ ስለ አለማግባትሽ፣ ስለ ልጅሽ፣ ስለ መውለዳችሁ እነዚህ የሚያሳስባችሁ ነገር ካለ ስለ አዲሱ የትዳር ጓደኛችሁ፣ ስለ እጮኞቻችሁ ለእግዚአብሔር አደራ መስጠት ትችላላችሁ። የምታስቡት ማንኛውም ነገር ለሰማይ አባታችሁ አደራ መስጠት አለባችሁ። ከዚህ ቀደም ነግሬያችኋለሁ። ጭንቀት ተግባራዊ ኤቲስት ወይም አምላክ የለሽ መሆን ማለት ነው። ምንም አምላክ እንደሌለው የሚወዳችሁ ሊታመን የሚችል ሰማያዊ አባት እንደሌላችሁ መስራት በምትጨነቁ ቁጥር የማስጠንቀቂያ መብራት ነው። እግዚአብሔርን ማመን አቁማቸዋል ማለት ነው። አለመጨነቅ በራሱ የማመን ማረጋገጫ እኮ። አሁን እግዚአብሔርን ለማመን በጣም ከባድ ጊዜ ሆኗል። በሕመም ውስጥ ስትሆኑ በተለይ አስታውሱ። ኢየሱስ በመስቀል ላይ ሆኖ በመስቀል ላይ 6 ሰዓት ስቃይ አሳልፈው ለሰዓታት። ከዚህ በፊት የሰዓታት ስቃይ እሱ በከፍተኛ ሕመም ላይ ሆኖ ደሙ እየፈሰሰ እንቅልፍ አጥቷል። ውሃ የለም፣ ድርቀት ሆኖበታል እስከ ሞት ድረስ እና በክፉ ሕመም ውስጥ አደራ ነፍሴን ላንተ እሰጣለሁ አለ። እናም በሕመም ውስጥ ስትሆኑ በጣም ማመን የሚያስፈልጋችሁ ያኔ ነው። እንዲሁም ጳውሎስ ይህንን አውቆ ነበር። ቀጣዩን ቁጥር ተመልከቱ። እዚህ የምትመለከቱት ላይ ጳውሎስ እንደዚህ አለ፣ እኔ እዚህ በእስር ቤት እየተሰቃየሁ ነው፣ ግን እኔ በእርሱ አላፍርም፣ ምክንያቱም የማምነውን አውቀዋለሁ አለ። እርግጠኛ ነኝ ማለትም እርግጠኛ ነኝ እያለ ነው። የታመንኩት ሊያደርገው እንደሚችለው እርግጠኛ ነኝ የሚል ሐሳብ እያነሳ ነው። የደህንነት ማስቀመጫ ሳጥን ውስጥ መቀመጥ እንዳለበት አውቋል። የሚተማመንበት አካል ይችላል ብሎ እርግጠኛ እንደሆነ አውቋል። እስከ መጨረሻ ቀን ድረስ ለእርሱ አደራ የሰጠሁትን ይጠብቃል ብሎ አምኖ፣ ይህ ማለት እግዚአብሔርን ማመን ማለት ነው። አምላክ ሆይ እኔ ላደርገው የማልችለው እንድታደርግልኝ እተማመንብሃለሁ፣ በአንተ እታመናለሁ ማለት ነው። አሁን አንዳንድ ጊዜ ከሰዎች ጋር ስነጋገር እኔ ኢየሱስ ክርስቶስ ተከታይ ነኝ፣ ስለዚህ ነገር ግን አላውቅም ይሉኛል። ወጥነት ያለው መሆን እንደሚቻል ማለትም አብዛኛዎቹ አንድ ቀን ወድቃለሁ ብለው ይፈራሉ። ደክመል አንድ ቀን ወድቃለሁ ብለው ይፈራሉ። መዳን እናም በሕይወቴ መዳንን ልለማመድ ፈልጋለሁ፣ ነገር ግን ቁርጠኝነቴን መጠበቅ እንደምችል አላውቅም፣ እፈራለሁ። አንድ ሚስጥር ልንገራችሁ፣ መጠበቁን የምታደርጉት እናንተ አይደላችሁ፣ እሱ ያደርገዋል። ሕይወታችሁን በደህንነት ሳጥን ውስጥ ያስቀምጠዋል፣ ቁልፉን ይይዘዋል፣ ደህንነቱ የተጠበቀ ይሆናል። ራሳችንን ማዳን የእኛ ሥራ አይደለም። ደህንነቱ የተጠበቀ እንዲሆን ማድረግ የእግዚአብሔር ሥራ ነው። ወደ ሰማይ እንደሚያደርስ እርግጠኛ መሆን አለባችሁ። እግዚአብሔር በዛ የደህንነት ሳጥን ውስጥ የሚያስቀምጠው ማንኛውም ነገር ያድነዋል።
አሁን ብዙ ሰዎች ግን ቆይኔ የሱን እጅ ብለቀውስ ብለው ያስባሉ። ይህንን ታሪክ ከዚህ በፊት ነግሬያቸዋለሁ። አንዴ ከቤተሰቤ ጋር ወደ ግራንድ ካኒየፓ ሄደን ነበር። ማቲው እና ጆሽ ትንንሽ ልጆች ነበሩ። ወደ ጠርዙ ሄደን ሁለቱም እጆቻቸውን አጥብቅ ያዝኩኝ። የኔ ሁለቱም ልጆቼ ጀብደኞች ነበሩ። ከእናታቸው ይመስለኛል ይህን ነገር ያገኙት። አደጋ ፈላጊዎች ስለነበሩ ሁልጊዜ ከምፈልገው በላይ ወደ ጠርዙ መቅረብ ይፈልጉ ነበር። አሁን እየተንቀጠቀጡ እጅ ይለቀቁ። እኔ የእነርሱን እጅ እለቃለሁ ብላችሁ ታስባላችሁ? በፍጹም እድል እንኳን የላቸው። ለምን? ምክንያቱም እኔ አፍቃሪ አባታቸው ነኝ። ሰማያዊ አባታችሁ እጃችሁን ይይዛል። አንዴ ወደ ክርስቶስ መጥተህ ኢየሱስ ክርስቶስ ሆይ እጄን በእጅ ውስጥ አስቀምጫለሁ፣ ዛሬ በአንተ ተማመናለሁ ስትል እሱ አጥብቆ ይይዛል። አሁን በህይወት ውስጥ እጅህን ልትለቅ የምትፈልግባቸው ጊዜያት ይኖራሉ። አምላክ ሆይ አሁን በእርግጥ በአንተ ማመኑ ምቹ አይደለም። የእግዚአብሔርን ቃል መከተል አሁን ምቹ አይደለም። የኢየሱስ ክርስቶስ ተከታይ መሆን አሁን ከባድ ነው። መልቀቅ እፈልጋለሁ ብለህ ታስብ ይሆናል። እጅህን ልትለቅ ትፈልግ ይሆናል። ነገር ግን እሱ ፈጽሞ እጅህን አይለቃል። የተሰጠውን መጠበቅ ይችልበታል። መጠበቁን እሱ ያደርጋል። እኛ ማድረግ የሚጠበቅብን እምነትን ማድረግ ብቻ ነው። እሱን ማመን፣ በሱ ላይ የሆነ ነገር አሳልፈን ከሰጠነው ማመን። በዚህ ላይ ሳለው ሰዎች ብዙ ጊዜ ስለሚጠይቁትና መልስ ለማግኘት ስለሚፈልጓቸው ጥቂት ልዩ አጋጣሚዎች ማንሳት ፈልጋለሁ። ሰዎች ብዙውን ጊዜ ይጠይቁኛል፣ ደህና ሕፃናትስ በኢየሱስ ክርስቶስ ለማመንና ራሳቸውን ለክርስቶስ ለመስጠት አቅም የሌላቸው ወይም በአእምሮ የታመሙ ወይም አቅም የሌላቸው ሰዎችስ ሲሞቱ የት ይሄዳሉ ይሉኛል። መልሱ በጣም ፈጣን ነው፣ ወደ ሰማይ ይሄዳሉ። አንድ ሕፃን ቢሞት ወይም አእምሮ የተጎዳ ሰው ቢሞት ወዲያውኑ ወደ ሰማይ ይሄዳል። መጽሐፍ ቅዱስ በመዝሙር 116:6 ላይ ጌታ ቀላል ልቦችን ይጠብቃል ይላል። ለምሳሌ ያህል የንጉሥ ዳዊት ሕፃን ወንድ ልጅ በሁለተኛ ሳሙኤል ምዕራፍ 12 ላይ ሲሞት ዳዊት ወደ እኔ ሊመልሰው እችላለሁን? ወደ እኔስ መመለስ ይችላልን አለ። መልሱ ግን አይደለም፣ እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም የሚል ነበር። ስለዚህ በበጎና በክፉ መካከል ያለውን ልዩነት ገና ያልተማረ ሕፃን ወይም ልጅ የእግዚአብሔርን ጸጋ መዳን የመቀበል አቅም ከሌለው ወዲያውኑ ወደ እግዚአብሔር መገኘት ይገባል። እዚህ ላይ ሌላ ብዙ ጊዜ የምጠየቀው ጥያቄ ደግሞ እውነተኛ አማኞች የነበሩ እና በኋላ በህይወት ውስጥ ማመን ያቆሙ ሰዎችስ ከእምነታቸው ይወድቃሉ? ምን ይደርስባቸዋል? ምናልባት የአምልኮ ስርዓቶችን ይቀላቀሉ ይሆናል? ምን ይሆኑ ይሆን? መልሱ ይህ ነው። ሰማይን አያጡም። ነገር ግን በሰማይ የሚኖራቸውን የተወሰነ ሽልማት ሊያጡ ይችላሉ። መዳናቸው ግን ፈጽሞ አያጡትም። ይህንን በዚህ መንገድ ላስረዳችሁ። እኔ የተወለድኩት በአባቴና በእናቴ ቤተሰብ ውስጥ ነው። በዚያ ቤተሰብ ውስጥ ነበርኩ። ከእነርሱ ጋር በደስታና በፍቅር ጥሩ ህብረት ነበረኝ። ከወላጆቼም ጋር በጣም ጥሩ ግንኙነት ነበረኝ። ነገር ግን እንበልና አንድ ቀን እኔ ዓለም አቀፍ አደንዛዥ እጽ አዘዋዋሪ ለመሆን ወሰንኩ። በሽብርተኛና በዘር ማጥፋት ወንጀሎችም ተሰማራሁ እንበል። በእኛ መካከል ያለው ግንኙነት ሊወጠርና ህብረታችን ሊሰበር ይችላል። ነገር ግን ህብረቱ ሊሰበርም እንኳን እኔ አሁንም የእነርሱ ልጅ መሆን አያቆምም። የእነርሱ ልጅ እንዳልሆነ የሚያደርገኝ ምንም አይነት ኃይል የለም። በቤተሰቡ ውስጥ ልጅ ቢኖሩት ልጁ አድጎ መውደድን ቢማርና አንድ ቀን ግን በእርሶ ላይ ተናዶ በራሱ ፍቃድ ከቤት ቢወጣ እሱ አሁንም የእርሶ ልጅ ሆኖ ይቀጥላል። አንዴ ከተወለዱ በኋላ ያልተወለዱ መሆን እንደማይችሉ ሁሉ አንዴ ዳግም ከተወለደ በኋላም ዳግም ያልተወለዱ መሆን አይችሉም። ደህንነታቸው የተጠበቀ ነው። ህብረቱን ግን ሊያጡ ይችላሉ። በእኛ መልካም የተወጠረ ግንኙነት ሊኖር ይችላል። እርስ በእርሳችን ላንነጋገር እንችላለን። ነገር ግን አንቺ አሁንም ሴት ልጄ ነሽ፣ አንተ አሁንም ወንድ ልጄ ነህ ይልሃል መጽሐፍ ቅዱስ። በሁለተኛ ዮሐንስ ምዕራፍ 1:7 ላይ እንዲህ ይላል፣ ብዙ አታላዮች ኢየሱስ በሥጋ መምጣቱን የማያውቁ ሰዎች ወደ ዓለም መጥተዋል፣ ተጠንቀቁ። ሙሉ ሽልማታችሁን እንዳታጡ ተጠንቀቁ ይላል።
አሁን ጥያቄ ለመዳንህ ትሰራለህ? አይ ካላደረክ እዚህ ላይ መጽሐፍ ቅዱስ ስለ መዳን አይደለም እያወራ ያለ። ምክንያቱም ለመዳንህ አትሰራም፣ አታገኝም። መዳንን የምታመጣው ነገር አለ። ሁሉንም ነገር ተደርጎልህ ነው ያገኘው። ክርስትና ከሌሎች ሃይማኖት የሚለየው በዚህ ቁም ነገር ነው። ሌሎች ሃይማኖቶች ሁሉ አድርጉ የሚል የማድረግና የሕግ ዝርዝር አላቸው። ክርስትና ግን ተከናውኗል ይላል። በኢየሱስ ክርስቶስ አማካኝነት በመስቀል ላይ ሁሉ ነገር ተፈጸመ። እኛ ልናደርገው የማንችለውን እርሱ አድርጎታል። ስለዚህ እዚህ ላይ መጽሐፍ ቅዱስ እያወራ ያለው ስለ መዳን አይደለም። በሰማይ የሚኖራችሁን ሽልማቶች፣ አንዳንድ ሽልማቶች ልታጡ እንደምትችሉ ነው እየተናገረ ያለው። ይህ ለእኔ በጣም ግላዊ የሆነ ጥያቄ ነው። ራሳቸውን የሚያጠፉ አማኞችስ ይላል። በአንድ ቅጽበት የራሳቸውን ሕይወት የሚያጠፉ አማኞችስ ምን ይሆናሉ? መልሱ እነዚህ እውነተኛ አማኞች አይደሉም። እውነተኛ አማኝ ራሱን አያጠፋም፣ አምኖ በእግዚአብሔር ላይ ራሱን ስለሰጠ። ስለዚህ እውነተኛ አማኝ ራሱን ስለማያጠፋ ይህንን በሙሉ ልብ መናገር አልችልም። ሦስተኛው ታላቅ ዜና ይህ ነው። ጨለማ ቀናትን እያለፍኩ ሲሆን በሰማይ የሚወደኝ አባት አለኝ። እሱ ይወደኛል ብቻ ሳይሆን በሕይወት በእያንዳንዱ መስክ ልትታመኑት ትችላላችሁ። አባቴ የማላያቸውን ነገሮች እሱ እየተንከባከባቸው ነው ልትሉ ትችላላችሁ። በሕይወት ውስጥ አካላዊና ቁሳዊ ነገሮችን ብቻ ነው የምናየው እኛ። ነገር ግን በሕይወት ውስጥ ልናያቸው የማይገቡ ብዙ ነገሮች እንዳሉ እናውቃለን። ማየት ስለማንችለው ብቻ ያ ነገር እውነተኛ አይደለም ማለት አይደለም። እግዚአብሔር የማናያቸውን ነገሮች እየተንከባከባቸው ግን ነው። በጨለማ ቀናችን ውስጥ ስንሆን መፍትሄውን ማየት አንችልም። መፍትሄውን ባናየውም እንኳን በእግዚአብሔር እጅ እየተጠበቁ እንዳለ እርግጠኛ ነኝ። ለዚያ ሥራ፣ ለዚያ የጸሎት መልስ፣ ለዚያ ለውጥ እየጠበቅኩ ሳለ እግዚአብሔር ከትዕይንቱ ጀርባ እየሰራ ነው ማለት ትችላላችሁ። ለዚህም ነው አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ መታመን የሚያስፈልገው። ሕይወት ከቁሳዊና ከሥጋዊ አካል በላይ የሆነ የተፈጠሩ በእግዚአብሔር መልክ መሆናችንን የሚገልጡ መንፈስና ነፍስ እንዳለን የሚያሳይ ነገር ነው። አራተኛውና የመጨረሻው ማስታወስ ያለብን ነገር አባቴ በእጆቹ የሚያስቀምጠውን ማንኛውም ነገር ማስተናገድ ይቻላል። የእግዚአብሔር እጆች ምን ያህል ትልቅ ናቸው! አስቡት። የእግዚአብሔር እጅ እኔና እናንተን ለመባረክ በቂ ናቸው። የእግዚአብሔር እጆች በዘላለማዊነት ደህና እንድንሆን ለማድረግ ጠንካራ ኃያል ናቸው። ኢየሱስ በዮሐንስ ምዕራፍ 10 ላይ እንዲህ ይላል፣ እኔ የዘላለም ሕይወት እሰጣቸዋለሁ፣ በጭራሽም አይጠፉም፣ ማንም ከእጄ ሊነጥቃቸው አይችልም ይላል። አባቴ ከሁሉ ይበልጣል፣ ማንም ከእግዚአብሔር እጅ ሊነጥቃቸው አይችልም። አንዴ መዳን ከተሰጣችሁ በኋላ ሊጠፋ አይችልም። ሰይጣን እንኳን ሊነጥቃቸው አይችልም። የእግዚአብሔር እጆች የተወጉ፣ የተሰነጠቁ፣ የተቸነከሩ እጆች ናቸው። የኢየሱስ እጆች በእኛ ምትክ በምስማር የተወጉ፣ እኛን ፈጽመው እንዳይረሳን መዳፎቹ ላይ የተቀረጸን። ኢሳይያስ ምዕራፍ 49 ላይ እግዚአብሔር እኔ አልረሳሽም በእጆቼ መዳፍ ቀርጬሻለሁ ይለናል። ጳውሎስ በሁለተኛ ቆሮንቶስ ላይ በእስያ ሳለን ከኋላችን በላይ በጽኑ እየተጨነቅን ከምንችለው በላይ የሚያስጨንቅ የሚያስፈራ ነገር እንደመጣበት ይናገራል። ነገር ግን ያ ሁሉ የሆነበት ምክንያት በራሳችን ላይ ሳይሆን ሙታንን እንኳን ማስነሳት በሚችለው በእግዚአብሔር ላይ ስለታመንን ነው ይላል። ልጅ እያለሁ በሌሊት ስፈራ ወደ ወላጆቼ አልጋ ሄጄ በመካከላቸው ተኛ ነበር። እዚያም ደህንነት ይሰማኛል። ከተኛው በኋላ ግን አባቴ በኃይለኛው ክንፎቹና በትላልቅ እጆቹ አንስቶ ወደ ገዛ አልጋ ይመልሰኝ ነበር። ጠዋት ስነቃ በራሴ አልጋ ላይ ነቃ ነበር። ምክንያቱም እኔ ስተኛ አባቴ በፍቅር ክንፎቹ ወደምገኝበት ቦታ ተሸክሞኝ ነበር። ይህ እንደ ክርስቶስ አማኝ ሆኖ መሞት ምን ማለት እንደሆነ ፍጹም ምስል። አንድ ቀን ትተኛለህ፣ ሰማያዊ አባትህም በፍቅር ክንፎቹ አንስቶ ለዘላለም ወዳለህበት ቦታ ይወስድሃል።
ስንሞት ብቻ የሚነገረን ትምህርት አይደለም። ይሄ ለቀብር ስነ ስርዓት ብቻ የሚሰበክ አይደለም። በህይወት በየቀኑ ልንሰማው የሚገባ እውነታ ነው። ስንፈራ አባት ሆይ መንፈሴን በእጅ አደራ ሰጣለሁ በሉ። ስትጨነቁ አባት ሆይ መንፈሴን በህይወት አደራ ሰጣለሁ በሉ። በሐሳብ ውስጥ በውጥረቱ ስትሆኑ አባት ሆይ መንፈሴን በእጅ አደራ ሰጣለሁ በሉ። ግራ ስትጋቡ አባት ሆይ መንፈሴን በእጅ አደራ ሰጣለሁ በሉ። ህይወታችሁን በእግዚአብሔር እጅ ላይ አደራ አድርጋችሁ አስቀምጡ። ጨለማ ቀናትን እያለፍክ ሲሆን ማስታወስ ያለብህ የመጨረሻው ነገር ይህ ነው። እነዚህ አራቱም በጣም አስፈላጊ ናቸው። አራተኛው ደግሞ የሚከተለው ነው። ይወደኛል፣ ታማኝ ነው፣ የማላያቸውን ነገሮች እርሱ እየተንከባከበ ነው እና በእጆቹ የማስቀምጠውን ማንኛውንም ነገር ማስተናገድ ይችላል ልትል ይገባል። አባታችሁ አፍቃሪ አባት ነው። በሱ አደራ የተሰጠውን ሁሉ በታማኝነት ይጠብቃል። ህይወቴ፣ ነፍሴ በመንፈሳዊ ዓለም ውስጥ ልናያቸው የማንችላቸው ነገሮች እርሱ መያዝ ይችላል። በእጆቹ ውስጥ አደራ መስጠት አለብን። የእግዚአብሔር እንክብካቤ ይበልጣል። እግዚአብሔር እጆች ለእኔ ለመባረክ እንደሆነ Father, I trust my spirit into your hands. You need to use this theme every day the rest of your life.